አልሳም ሲባል ምን ትዝ ይላችኋል? ጎልማሳው ከወጣትነቱ ጀምሮ፣ ወጣቱ ደግሞ ከልጅነቱ ጀምሮ ሁሉም ከአልሳም ጋር አድጓል። በቢክ ስክሪፕቶ ያልጻፈ አለ፣ በሲነር ላይን ደብተርስ፣ በኪዊ ቀለም ጫማውን ያልቦረሸ፣ በቢ 29 ሳሙና ልብሱን ያላጠበ፣ በኮልጌት ጥርሱን ያልፋቀ አለ። በእነዚህና በሌሎች ምርቶች አስመጭነት የምናውቀው አልሳም አሁን ደግሞ አልሳም ቤቶች ውስጥ ያልኖረ አለ የሚል ተጨማሪ ታሪክን በመስራት ላይ ይገኛል። ገንብተን ካስረከብናቸው አንድ የኮሜርሻል ህንጻ እንዲሁም 3 ቅንጡ አፓርትመንቶች በተጨማሪ አሁን ደግሞ አልሳም ቁጥር 2 በሚል ስያሜ በመሃል ሜክሲኮ ባለ 24 ፎቅ ግንባታ ጀምረን በሽያጭ ላይ ነን። እርሶም በረጅም ጊዜና አመቺ አከፋፈል ስርዓት አንዱን ፈጥነው የእርሶ ያድርጉ። አልሳም ፕሮፐርቲስ፣ የታማኝ እጆች ውጤት። ሰላም እንዴናችሁ? ውድ የኖሮ በሸገር ቻናል ቤተሰቦቻችን፣ በፊኒሺንግ ስራቸውና በጊዜ በማድረስ የሚታወቁት አልሳም ሪል ስቴት አሁን ላይ በጣም ቅንጡ አፓርትመንቶችን መሃል አዲስ አበባ ሜክሲኮ ላይ እየገነቡና ለሽያጭ እያቀረቡ ይገኛሉ። አሁን እንግዲህ እዛው ተገኝቼ ያለውን ኢንፎርሜሽን አንድ ላይ የምናይ ይሆናል። እኔ ሳሮን እባላለሁ። ተከታተሉ። ሰላም እንዴት ነህ? እንዴት ዋልሽ? እንግዲህ አልሳም ሪል ስቴት በጣም ትልቅ እውቅና ያለው ድርጅት ነው። አሁን ደግሞ በቅርቡ ለሽያጭ ያወጡት አፓርትመንት አለ ብዬ ሰምቼ ነው የመጣሁት። እስኪ ራስን አስተዋውቀህ ትንሽ ስለ አልሳም ሪል ስቴት ደግሞ ንገረን። እሺ፣ አመሰግናለሁ። እንኳን በደህና መጣሽ። እንኳን ደህና ቆየህ። አቤል እባላለሁ። የአልሳም ሪል ስቴት የሽያጭ ሱፐርቫይዘር ነኝ። እንደሚታወቀው አልሳም ሪል ስቴት ከዚህ በፊት በኢምፖርት ኤክስፖርት በማኑፋክቸሪንግ ላይ በጣም ትልቅ ድርጅት ነው። አሁን ላይ ደግሞ ወደ ሪል ስቴት ሴክተሩ ገብቷል። ሪል ስቴት ላይ ከገባ 3 የሪል ስቴት መንደሮችን ሰርተን አስረክበናል። አሁን የምንገኘው ከነዛ ውስጥ በሁለተኝነት መንደር ያስረከብነው ሳኩራ አፓርታማ የምንለው መሃል ካዛንቺስ ላይ የሚገኘው ሪል ስቴት ላይ ያለ ነው። እሱን በደንብ እየገባን፣ ስለዚህ ሁሉም አባወራዎች ይሄንን ተረክበዋል። ለሳምፕል የሚያክል ግን አንድ ታሳየኛለህ? አንድ አሳያቸዋለሁ። ሁሉም ተረክበው ጨርሰናል። ሶስተኛም ከዚህ በኋላ ሜክሲኮ ላይ ያስረክበናል። ይሄን ያለውን ግን በጋራ እናየዋለን። ደስ ይለኛል። እሺ፣ ቴንክ ዩ። እሺ፣ ይሄ እንግዲህ የምታዩት ጨርሰን ኦልሬዲ ያስረከብነው ነው። ሲያልቅ ምን እንደሚመስል ቤት በጣም ነው የሚያምረው። ይሄ እንግዲህ ተረክበውታል ኦልሬዲ ማለት ነው። ይሄ ኦልሬዲ ያስረክበናል ማለት ነው። እዚህ ህንጻ ላይ ያሉት በሙሉ ካሳንቺስ ያስረከብናቸው ነው። ቤቱ ኳሊቲው ምን እንደሚመስል እንድታዩ ነው። በጣም ነው የሚያምረው። ደግሞ በጣም ሰፊ ነው። ስንት ካሬ ነው የሚባለው? ይሄ ባለ 300 ካሬ ነው። ባለ 3 መኝታ ቤት ነው ማለት ነው። ባለ 3 መኝታ ቤት 300 ካሬ። ሳሎኑ በጣም ሰፊ ነው። ወደዛ ያለውም ኮሪደር ኦፕን ኪችን ነው። ኦፕን ኪችን ነው። ሃፍ ክሎዝድ ነገርና ኦፕን ኪችን ነው። ሙሉ ከነ ካቢኔቱ ማለት ነው የሚረከቡት። ኪችን ፉል ፊኒሽ ሆኖ ነው የሚረከቡት ማለት ነው። ፉል ፊኒሽ ዳ ኪችን ካቢኔት፣ ስቶቭ፣ ኦቨንን ጨምሮ ሳከርን ጨምሮ መሬቱም ላይ ኤቭሪቲንግ አልቆ ማለት ነው። ከዚህ ከተንቀሳቃሽ ፈርኒቸር ውጪ በሙሉ የምታዩ ቤቱ ላይ እንደዚህ ሆኖ ነው የሚረከቡት ማለት ነው። በጣም ነው የሚያምረው። ዲዛይኑም ይሄ ብሪኩ ለየት ያለ ነው። ሳሎኑም ያምራል፣ ለቀቅ ያለ ነው። ጭንቅ ያለ አፓርትመንት ራሱ አይመስልም። እውነት ነው፣ ቪላ ቤት ነው የሚመስለው። በደንብ ነው ዲዛይኑ ላይ ተጨንቀው የተሰራበት። በጣም አሁን እንግዲህ የምታስረክቡትም ይሄንን ነው የሚመስለው ማለት ነው። በዚህ ስታንዳርድ ነው የምናስረክበው። እንግዲህ እንዳልኩሽ ሁለተኛ መንደራችን ነው። 3 ሰርተናል። ሁሉንም በዚህ የፊኒሺንግ ስታንዳርድ ነው የምናስረክበው ማለት ነው። ሁሉም ተመሳሳይ ጥራት አላቸው ማለት ነው። ተመሳሳይ ተመራጭ የሚያደርገን ዋናው የፊኒሺንግ ኳሊቲያችን ነው ማለት ነው። አልሳም ፊኒሺንግ ደግሞ በጣም ወሳኝነት አለው። በጣም ይሄ ኪችኑ ነው። ይሄ ኪችን ካቢኔቱ ነው። ኪችን ካቢኔት ማብራችሁን የምታስረክቡት አብረን አንድ ላይ ኪችን ካቢኔቱ፣ ስቶቭም፣ ኦቨኑም እናንተ ናችሁ በሙሉ እኛ ነን የምናስረክበው ማለት ነው። በጣም ነው የሚያምረው። ለቀቅ ያለ ኪችን ነው። እኔ በጣም የወደድኩት ባለ 3 መኝታ ቤት ነው ብለኸኛል። ባለ 3 መኝታ። እስኪ ከማስተር ቤድሩም ጀምርና ማስተር ቤድሩም ትንሽ ነው ይቻላል። እሺ፣ ይሄኛው እንግዲህ ማስተር ቤድሩሙ ነው። በጣም ለቀቅ ያለ ኪንግ ሳይዝ ቤድሩም ነው። ኢቭን ወደ ላይ ሰፊ ነው። አየር አለ። በጣም ትልቅ ነው። በጣም ነው የሚያምረው። እንግዲህ ምን ይመስላል ብሎ ለማሳየት ነው እንደዚህ ቆንጆ አድርጋችሁ። በዚህ ደረጃ ነው የሚያገኙት። እንግዲህ አልሳም ላይ ፊኒሺንግ የሚወድ ሰው ካለ ጥንቅቅ ብሎ ያለቀ ነው። በጣም አሪፍ። ቁም ሳጥንም አብሮ ነው። አብሮ ቁም ሳጥን እናስገባለን። ማስተር ቤድሩሙ እያንዳንዱ ቤድሩም የራሱ መታጠቢያ ያለው። ኦኬ።
ስለዚህ አልጋ እና ድሬሲንግ ቴብል ነው ይዘው የሚመጡት። ቁም ሳጥኑ እንዳለ ፈርኒሽ ተደርገው ነው የሚጠብቃቸው ማለት ነው። ይሄን የመሰለ የሚያምር ቁም ሳጥን። እዛ ጋር ደግሞ የማስተር ቤድሩም ባኞ ቤት አለ። ባዙንም እንደዚህ የመታጠቢያ ዕቃ በሙሉ ራክ የሚባለው ብራንድ ነው የምንጠቀመው። ከነ ሻወር ቦክሱ በሙሉ ይገጠምለታል ማለት ነው፣ መስታወቱን ጨምሮ። በጣም አሪፍ። ከዚህ ቤት በጣም የወደድኩት ስፋቱን ነው። በጣም ያሉ ቤቶች ናቸው። ያለፍናቸው ደግሞ አሉ የልጆች መኝታ ቤቶች። እዛ ጋር ደግሞ ያሉት በሙሉ 2 ልጆች መኝታዎች ናቸው ማለት ነው። ቶታሊ 3 መኝታ ይኖረናል ማለት ነው። በጣም አሪፍ።